እንኳን ደስ አላችሁ ለመላው የድርጅቱ አባላትና የመኖሪያ ቤት ፈላጊዎች በሙሉ። የእናንተ የሆነው ዘጸአት በድጋሚ ወደ ስምምነት በመግባት ወደ ስራው ሊገባ ነው። ለወራት በአንዳንድ አለመግባባቶች ስራ ለማቆም ተገዶ የነበረው ዘጸአት ሪል ስቴት በአሁኑ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ፕሬዝዳንት ጻድቁ አብዶ በተገኙበት በተደረገ አሸማጋይነት ወደ ስምምነት በመግባታቸው ይህንን ማብራሪያም ሰጥተዋል። ዘጸአት የሆነለት የዘጸአት ሪል ስቴት የወጣውንም መግለጫ እንዲህ የምናቀርብላችሁ ነው። አሁናዊ የድርጅቱን ሁኔታ ስለማሳወቅ ለመላው የድርጅቱ መስራችና አባላት፣ የመኖሪያ ቤት ፈላጊዎች፣ ተመዝጋቢዎች በሙሉ በጌታ በኢየሱስ ክርስቶስ ስም ሰላምታችንን እያቀረብን የድርጅታችን አሁናዊ ሁኔታ ሪፖርት ለማቅረብ የረዳንን ጌታ እያመሰገንን ማህበሩ አሁን ያለበትን ደረጃ ከዚህ እንደሚከተለው እናቀርባለን። ከተወሰኑ ወራቶች ጀምሮ ማህበራችን ዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር የተነሳበት ዋና ዓላማ ማለትም ለአባላቱ የመኖሪያ ቤት ግንባታ ስራ በተያዘው እቅድ አቅጣጫ ለማከናወን የውስጥና የውጭ ተግዳሮቶች እንቅፋት ሲሆኑበትም ተስተውሏል። ከነዚህ ተግዳሮቶችም ወይም ችግሮች መካከል በዋናነት ዘጸአት የለውጥ ሪል ስቴት የግል ነው ወይስ የህዝብ የማህበር ነው በሚሉ ከአባላቱ የተነሳው ጥያቄ ሲሆን የቦርድ አባላትና የቦርድ አባላት 21 አጋዥ ኮሚቴዎች የቀረበውን ጥያቄ አለመግባባት በመረዳት መፍትሄ በማፈላለግ ሂደት ላይም ተጠምደው ቆይተዋል። እንደ መፍትሄ ከተከተሏቸው አቅጣጫዎች መካከል በማህበሩ ላይ ተገቢውን ምርመራ እንዲደረግ ለፖሊስ በማመልከት ከዚህም በአቃቤ ሕግም ተይዞ ህጋዊ ክትትል እንዲደረግ በማድረግ የማህበሩ ተቀማጭ ገንዘብና ቋሚ ተንቀሳቃሽ ሀብት እንዳይባክን በፍርድ ቤት ትዕዛዝ እንዲታገድም ተደርጓል። ገንዘብና ቋሚና ተንቀሳቃሽ ሀብት እንዳይባክን በፍርድ ቤት ትዕዛዝ እንዲታገድም ተደርጓል። የፋይናንስ እንቅስቃሴ በውጭ ኦዲተር እንዲሰራ ትዕዛዝ ተሰጥቶ የኦዲት ስራውም በባለሙያዎች በማህበራችን ቢሮ ውስጥም እየተከናወነ ይገኛል። ይህ በእንዲህ ያለ ዘጸአት የለውጥ ሪል ስቴት የግል ነው ወይስ የህዝብ የማህበር ነው በሚል ከአባላቱ የተነሳው ጥያቄም የህዝብ ማህበር የማድረጉ ሂደትም ለማስጀመር ጥረት ሲደረግም ቆይቶ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ፕሬዝዳንት በፓስተር ጻድቁ አብዶ አሸማጋይነትም ጉዳዩን በእርቅ ለመፍታት ከስምምነትም ተደርሷል። የእርቁ ስምምነት መነሻ ሀሳብ ከዚህ እንደሚከተለው ይቀርባል። የእርቁ መነሻ ሀሳብ የመነጨው የዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር ዋና ስራ አስኪያጅ ጳጉሜ 1 ቀን 2017 ዓ.ም የብዙሃን ጥቅም ለማረጋገጥ ሲባል ጉዳዩን በውይይት ለመፍታት እንወያዩ ባሉበት መሰረትና የዘጸአት ለውጥ ሪል ስቴት የቦርድ አመራር ህዳር 19 2017 ዓ.ም ባቀረቡት ደብዳቤ መሰረትም የዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር 21 አጋዥ ኮሚቴዎችን የቀረበውን ጥያቄ በመመርመር ጉዳዩን በውይይት በእርቅ ለመፍታት በመስማማታቸውና ጥያቄውን በመቀበላቸው ውይይትም ጀምሯል። ሂደቱም ህጋዊ መሰረት እንዲኖረው የእርቅ ስምምነት በህግ ባለሙያ እንዲመራና የእርቅ ስምምነቱ ሰነዱንም እንዲያዘጋጁም ተደርጓል። በዚህም መሰረት የዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር ስራ አስፈጻሚ መካከል ማህበሩ የግል ነው ወይስ ሁሉንም መስራች አባሎችን ባለቤት ያደረገ የሪል ስቴት ማህበር ነው በሚሉ ተነስቶ ጥያቄ ያለ መግባባት ስለተፈጠረና ሂደቱም ወደ ክስ በመምጣቱ ምክንያት በሁለቱ ወገኖች መካከል እንደገና በተደረገ ሰፊ ውይይት በኢትዮጵያ ንግድ ህግ ኮሜርሻል ኮድ ኦፍ ኢትዮጵያ መሰረት ከዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር ወደ ዘጸአት የለውጥ ሪል ስቴት አክሲዮን ማህበር ተብሎ እንዲሰየም ወይም እንዲቀየርና ቋሚም ሆነ ተንቀሳቃሽ ንብረቶች በባንክ ሆነ በግለሰቦች እጅ የሚገኙ ገንዘብ እንዲሁም በገለልተኛ ማህበር እንዲመለስ የጋራ መግባባት ላይም በመደረሱ የተደረገ የእርቅ ስምምነት ሰነድም ነው። በሰነዱ ላይ ከተካተቱ ዋና ዋና ዓላማዎች መካከል አንደኛ ዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር የሚለውን ወደ ዘጸአት የለውጥ ሪል ስቴት አክሲዮን ማህበር በህጋዊ መንገድ መቀየር። ሁለተኛ አባላት አክሲዮን እንዲገዙ በማድረግ የባለቤትነት መብታቸውን እንዲረጋገጥ ማድረግ። በሶስተኛም የተጠቀሰው ጠቅላላ ጉባኤ በመጥራትም አባላት የሚፈልጉትን ስራ አስፈጻሚ ቦርዶችን እንዲመርጡ ማድረግና ለሁሉም የስራ ኃላፊነት መስጠት። በአራተኛም ማህበሩ ዓላማ አድርጎ የተነሳውን የመኖሪያ ቤት ግንባታ ማስጀመር። በአምስተኛም አስቀድሞ በዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር ውስጥም ቤት ፈልገው የተመዘገቡ አባላቶች የተፈራ
የጠራ ሀብትና ንብረቶች በሙሉ ወደ አክሲዮን ማህበሩ እንዲዘዋወር ማድረግ። ስድስተኛ ከዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር ወደ ዘጸአት የለውጥ ሪል ስቴት አክሲዮን ማህበር ከዞረም በኋላ ከዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር ጋር በተያያዘ በሚመጡ ሰነዶች አማካኝነት ብቻ ጥያቄዎችን አክሲዮን ማህበሩ ህጋዊ ህልውናን ከያዘና ከተደራጀ በኋላ በየደረጃው ሰነዶችን በመመርመር ምላሽ እንዲሰጥ ማድረግ የሚሉትና ዋና ዋና አቅጣጫዎችን በመቀበልና በመስማማት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ዋና ጽህፈት ቤት ውስጥ የህብረቱ ፕሬዝዳንት ፓስተር ጻድቁ አብዶ በተገኙበት የእርቅ ስምምነት የሰነድ መፈራረም ስርዓት ተደርጓልም ሲል በቀጣይ የስምምነቱ አፈጻጸም በተመለከተም የህብረቱ ፕሬዝዳንት በበላይነት የተከታተሉ በቴክኒክ ኮሚቴ አባላት በህግ ባለሙያ የጋራ ትብብር ለመስራት አቅጣጫና ትዕዛዝ ተሰጥቶ እየተንቀሳቀሱ ሲሆን በቅርቡም የዘጸአት የለውጥ ሪል ስቴት ኃላፊነቱ የተወሰነ የግል ማህበር ወደ ዘጸአት የለውጥ ሪል ስቴት አክሲዮን ማህበር ተለውጦ ለማየት የምንችል መሆኑን ተስፋ እያደረግን ከስምምነቱ ጋርም በተያያዘ የምናደርጋቸው እንቅስቃሴዎች እንደ ቀደም ተከታትላችሁ በዚሁ ቻናላችን የምንለጥፍ ሲሆን ስራው እንደተጠናቀቀም ለጠቅላላ ጉባኤ ጥሪ በማድረግ በይፋ ሪፖርት እንደሚቀርብም ድርጅቱ ዘጸአት የለውጥ ሪል ስቴት በመግለጫው ያካተተው። ከታችን